ሰላም እንዴት ናችሁ? ውድ የድንገት ቲዩብ ተመልካቾቻችን፣ ዛሬ ከጉላል እስር ቤቶች እስከ ዓለም ስጋት ስለሆኑት የሩሲያ ማፊያዎች እናወራለን። ላይክ፣ ፎሎ፣ ሼር በማድረግ ተከታተሉ። ወደ ዝግጅቱ። ስለ ማፊያ ሲታሰብ መጀመሪያ ወደ አእምሯችን የሚመጣው ምንድን ነው? የጣሊያን ኮዛ ኖስትራ ወይስ የጃፓኑ ያኩዛ? ነገር ግን በዓለም ላይ ካሉ የወንጀል ድርጅቶች ሁሉ እጅግ ጨካኝ፣ በሚስጥር የተሞላና በአጭር ጊዜ ውስጥ የዓለምን እምብርት የተቆጣጠረ አንድ ድርጅት አለ። እሱም የሩሲያ ማፊያ ወይም ብራትቫ ይባላል። እነዚህ ሰዎች ተራ ወንጀለኞች አይደሉም። የራሳቸው የሆነ የክብር ሕግ ወይም ኮድ ኦፍ ኦነርስ አላቸው። ቮሪቭ ዛኮኒ ወይም በሕግ የተከበሩ ሌቦች ይባላል። በዚህ ድርጅት ውስጥ ለመግባት ሕጉ ጥብቅ፣ ማግባት አይቻልም፣ ለመንግስት መስራት ወይም መታዘዝ አይፈቀድ፣ እንዲያውም መደበኛ ስራ መስራት በራሱ እንደ ውርደት ይቆጠራል። ዛሬ በዚህ ቪዲዮ ይህ አስፈሪ ድርጅት እንዴት ከሳይቤሪያ ቀዝቃዛ እስር ቤቶች ተነስቶ ዓለምን እንዴት እንዳናወጠ እናያለን። እስከ መጨረሻው አብራችሁን ቆዩ። የሩሲያ ማፊያ ታሪክ የሚጀምረው በ1920ዎቹ እና 30ዎቹ በሶቪየት ህብረት ዘመን ነው። በወቅቱ የነበረው አምባገነን መሪ ጆሴፍ ስታሊን በሚሊዮን የሚቆጠሩ ሰዎችን ወደ ሳይቤሪያ ወይም ጉላግ ወደሚባሉ የጭካኔ እስር ቤቶች ያጉዝ ነበር። በእነዚህ እስር ቤቶች ውስጥ በሕይወት ለመኖር እስረኞች የራሳቸው ማህበረሰብ መሰረቱ። እርስ በርስ ብራትቫ ወይም ወንድማማቾች መባባል ጀመሩ። በእነዚህ እስር ቤቶች ውስጥ የአንድ ሰው ደረጃ ስልጣን የሚታወቀው በሰውነቱ ላይ በሚነቀሰው ንቅሳት ነበር። ንቅሳቱ የሰውየው የህይወት ታሪክ ወይም ሲቪ ነው። በትከሻ ወይም በጉልበት ላይ የሚነቀሱ ኮከቦች ወይም ስታርስ ትርጉማቸው ለማንም አንበረከክም፣ ለመንግስትም ቢሆን ማለት ነው። የቤተ ክርስቲያን ዶሞች ደግሞ ሰውየው ስንት ጊዜ ታስሮ እንደወጣ ያሳያሉ። 5 ዶም ካለው 5 ጊዜ ታስሯል ማለት ነው። ይህ ንቅሳት ሳይኖረው የሌላውን ንቅሳት የተነቀሰ ሰው ከተገኘ በራሳቸው እስረኞች ፍርድ ቤት ሞት ይፈረድበት ነበር። በ1991 ዓ.ም የሶቪየት ህብረት በድንገት ፈረሰች። ይህ ክስተት ለዓለም የፖለቲካ እፎይታ ቢሆንም ለሩሲያ ማፊያ ግን የወርቅ ማዕድን ነበር። በአንድ ጀንበር ሀገሪቱ ያለ መንግስት ቁጥጥር ቀረች። የነፃ ገበያ ኢኮኖሚ ሲታወጅ ማፊያዎችም ሁሉንም ትላልቅ ፋብሪካዎች፣ ባንኮችና የተፈጥሮ ሀብቶች በጉልበት መቆጣጠር ጀመሩ። በዚህ ዘመን ማፊያው አዲስ መልክ ያዘ። ከእስር ቤት ወንጀለኝነት ወደ ቢዝነስ አዋቂነት ተሸጋገሩ። የቀድሞ የኬጂቢ የደህንነት አባላት እና የጦር ሰራዊት ኮማንዶዎች ሳይቀሩ ስራ ፈትተው ስለነበር ማፊያውን ተቀላቀሉ። የጦር መሳሪያዎችን፣ አልማዝና ነዳጅን ወደ ውጭ ሀገር በኮንትሮባንድ ማሻሻጥ ጀመሩ። በ1990ዎቹ ሞስኮ በየቀኑ በማፊያ ቡድኖች የቦምብ ፍንዳታና የተኩስ ራት የምትታመስ ከተማ ሆና ነበር። የሩሲያ ማፊያ በሩሲያ ብቻ አልተወሰነም። ድንበሯን ጥሳ ወደ አሜሪካ፣ አውሮፓ እና እስያ ተስፋፋች። በተለይ በኒውዮርክ ብራይተን ቢች በተባለው አካባቢ መሰረታቸውን ጥለው የአሜሪካን መንግስት በሚሊዮን የሚቆጠር ዶላር የግብር ማጭበርበር ስራ በሉበት። ስለ ሩሲያ ማፊያ ሲወራ መነሳት ያለበት አንድ ትልቅ ስም አለ፣ ሲሚዮን ሚግሊቪች። ይህ ሰው በኤፍቢአይ የዓለም አደገኛው ማፊያ ተብሎ ተፈርጇል። በኢኮኖሚክስ ዲግሪ ያለው ሲሆን ማፊያው በዘመናዊ መንገድ በመምራት ይታወቃል። የጦር መሳሪያ ሽያጭ፣ የባንክ ማጭበርበርና የአክሲዮን ገበያዎችን በማገላበጥ የዓለምን ኢኮኖሚ ያናወጠ ሰው ነው። ዛሬም ድረስ በነፃነት ሩሲያ ውስጥ እንደሚኖር ይታመናል። ዛሬ ላይ የሩሲያ ማፊያ እንደ ድሮ በጎዳና ላይ ተኩስ አይከፍትም። አሁን ንቅሳቶቻቸውን በውድ ልብሶች ሸፍነው ትላልቅ ኩባንያዎችና ባንኮችን በባለቤትነት ይዘው ኦሊጋርክስ በመባል በህጋዊ መንገድ ይንቀሳቀሳሉ። ከእስር ቤት የጭቃ ህይወት ተነስተው የዓለም ፖለቲካና ኢኮኖሚ እስከ መቆጣጠር የደረሱት እነዚህ በህግ የተከበሩ ሌቦች ታሪክ አሁንም ዓለምን ማስገረሙን ቀጥሏል። የዛሬው ቪዲዮአችን ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። ቪዲዮዎችን ከወደዳችሁት ላይክ ማድረጋችሁና ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።